ወንድሜ በጣም ነው የምወድ። ደግሞ ልብስን ካልሲን አጠብኩልክ። ብር ነው አይፈልግሽው? የለኝም። አሁን ከዚህ ጥፊ በጥፊ እንዳልሽ። አረ ነው ቆይ ባልሰራልክ። ከዚህ ጥፊ ያልኩሽ አይደል እንዴ? ሂጅ ከዚህ። እት ደግሞ ወደ ሌላኛው ወንድሜ ልሂድ እንጂ ምን አይነት ችግር ነው? ወዴ የወንድሜ ፍቅረኛ ደህና ነሽ? ወደ ወንድሜ እየሄድሽ ነው? አዎ ወደሱ እየሄድኩ ነው። በቃ አንቺ 1000 ስጪኝ፣ እኔ ወደሱ ከመመለስ ከዛ ከሱ ትወስጃለሽ ከወንድሜ። ደሞ ላንቺ ምን ችግር አለው? ይሄው ቻው በቃ አገኘው። ኦ ማይ ጋድ ዛሬ ቀኑ የኔ ነው። እንዴት ብር እንደምቀበለው ነው ያውቃለው። የኔ ፍቅር ደህና ነህ? የኔ ንግስት መጣሽ? እህቴን አግኝቻት እኮ 1000 ብር ከኔ ወሰደች፣ እሱ ይሰጥሻል ብላኝ። ምን ሰጠሻት? አዎ ምን ችግር አለው? ታናሽ እህት አይደለች እንዴ? አንተ ካልሰጣት ማን ሊሰጣት ነው? ለማንኛውም ብሩ ስለሚያስፈልገኝ አሁኑኑ ትራንስፈር አድርገኝ። እሺ በቃ ትራንስፈር ላድርግልሽ። ጋሻ ወንድሜ መከታዬ እወድሃለሁ። የወንድሜ ሚስት ብር ከሆነ የለኝም። አሁን ከዚህ ጥፊ እና ላይ ይዙሯል ራሴ ሂጂ ከሲስ። እየተጀናጀልክ ነበር። ልትዋሽኝ እንዳትሞክር። ጓደኛዬ ነች የነገረችኝ። አይውልሽ የወንድሜ ፍቅረኛ እኔን ጠይቀኝ፣ እኔ ነግርሽ። እሺ ንገሪኝ። ብር ነው አይደል የፈለግሽው? እንጂ ልክስክስ ነህ። ሁለተኛ አጠገቤ እንዳትደርስ። አምጪው ብሬን። ይሄ ባንቺ ምክንያት ነው የተፈጠረው።